ከተማ አዳነች አቤቤ ሪፖርት አድርጌያለሁ። ለፖሊስ ፌዴራል ፖሊስ ደብዳቤ ልኬያለሁ። ለፍትህ ሚኒስትር ደብዳቤ አቅርቤያለሁ። ለኢትዮጵያ ሙሉ ወንጌል ቤተክርስቲያን ከነሰነዱ አቅርቤያለሁ። ውሸት አይደለም። ይሄ ነው በመረጃ ሰው እየታረደ ሱፐርማርኬት ሰው ተፈጅቶ ለዚህ ኃጢአት ቤተክርስቲያን ምን ምላሽ? እኔ እንኳን ማመን ይከብደኛል እንደዚህ ያሉ ነገር እዚህ እንግዲህ እኛም እዚሁ ሀገር ውስጥ ነው የምንኖረው፣ እንግዳዎች አይደለንም። ጉዳዩ ኢትዮጵያ ውስጥ ቤተክርስቲያን የለችም አለን አትበሉ። የለችም። የት አለች ቤተክርስቲያን? 8 ዓመት ውስጥ 2.ምናምን ሚሊዮን ህዝብ ሲገደል እያንዳንዱ ፓስተር ምን እያደረገ ነበረ የሚለው ነገር የሚመጣው ትውልድ የሚጠይቃችሁ ናችሁና ቤተክርስቲያን ቶሎ ብላ ትንቃ ነው የሚላችሁ። የመንግስት ጋር ለምንድን ነው የማቀርበው? ሰነድን እንደሚታሰር አውቃለሁ እኮ እንደሚጠየቅ አውቃለሁ። እዚህ ጋር መጥቼ ለምን ዋሻለሁ? መንግስት ጋር አይደለም ግንባሬን ሰጥቼ ነው ይህን መረጃ እያቀረብኩ ያለው። ማን ነው ኢትዮጵያ ቤተክርስቲያን ለፊትና ለእውነት ቆማ ያለች ቤተክርስቲያን በአሁኑ ሰዓት? ግን ስለዚህ ደረጃ ወንድማችን እያሱ አሁን ትልቁ ችግር ምንድን ነው? አሁን የዶክተር ደረጀም ትልቁ ችግር እሱ ከሚያራምደው ከፖለቲካ ጽንሰ ሀሳብ ተነስቶ ሁሉንም ነገር ወደ መፈረጅ ሁኔታ እንደመጣ ነው እኔ የሚገባኝ። ዛሬ አይደለም የዛሬ 1999 ላይ አንድ መጽሔት መንፈሳዊ መጽሔት ላይ አንድ ነገር አንብቤ ያለው ስለሱ ደረጀ ወይስ አረጀ የሚል ጽሑፍ አንብቤ ያለው በጊዜው። አንዳንድ ጊዜ አሁንም የተነሳው የቴዎድሮስ ካሳሁን ዘፈን ነው እኛ የምንለው። አይ መዝሙር ነው ካልከን መዝሙርንና ዘፈንን የምንለይበት ሁኔታ ይመጣል። አንተ አሁን እየተነተንክልን ያለኸው የሆነ የፖለቲካ ጽንሰ ሀሳብ ነው ወይንም ከሆነ ጎራ ነው። እኛ እያወራን ያለነው ያንን አይደለም። ይሄ ነገር ዘፈን ነው ወይስ መዝሙር ነው? ዶክተር ደረጀ ከብዙ ወጣቶች ፊት ያለ ነው። ስለዚህ ይሄ ወንጌል ነው ብሏል። ወንጌል ነው ወይ የሚል ሀሳብ ነው እያወራን ያለ ነው። ድንገት ሀሳባችን ወደ ሌላ አቅጣጫም እንዳይሄድብን መስመር ማድረግ ስላለብን አንተም እንዳልከው እንግዲህ መዝሙር አይደለም ብለሃል። መዝሙር ካልሆነ ደግሞ ምንድን ነው ልንል እንችላለን? ዘፈን ነው ልንል እንችላለን። ሌላ ምን እንለዋለን? መዝሙር ካልሆነ ዘፈን ነው ልንለው ነው ማለት ነው። ድንገት ይህን እዚህ ሀሳብ ላይ ነው አሁን እያወራን ያለ ነው። እዚህ ሀሳብ ላይ ነው እየተነጋገርን ያለ ነው። ድንገት አንተ ወደ ሌላ ነገሮችን ወደ ሌላ እንዳንወስድ እኛ ያው ያለን እውቀት ስፒሪቹዋል ነገር ላይ ነው። በዚህ ጉዳይ ላይ ሀሳብ መስጠት ከሆነ እድል ሰጥሃለሁ። ቤተክርስቲያን ሶሾ ማህበራዊ ህይወት ነው የምትገነባው፣ ወይንም ፍትሃዊ ፍርድ ለሰው ልጆች እንዲመጣ ነው የምትገነባው። ወደ ዓለም ሄዱ ለአብ ለወልድ በመንፈስ ቅዱስ የዓለምን ሲስተም እንድንቀይር ነው። የትኛዋ ቤተክርስቲያን? በክርስቶስ የተጠራች በክርስቶስ እንድታምን ኦርቶዶክስ ተዋህዶ ቤተክርስቲያን፣ ወንጌል አማኝ፣ ካቶሊክ፣ ሙስሊም ሃይማኖትን ለማለት ፈልገ ነው። ግልጽ እንዲሆን ማለት ነው። አካሄድ ግልጽ እንዲሆን እኔም ማምነው በክርስቶስ ያመነ የዘላለም ህይወት ያለው ሁሉ ለማን ነው የሚኖረው? ለእግዚአብሔር መንግስትና ለእግዚአብሔር ህዝብ ነው የሚኖረው። እሺ፣ ስለዚህ በየትኛው መስፈርት ነው ይሄ መዝሙር ሊሆን ይችላል የምትለው? አሁን ቤተክርስቲያንን የሚወክል ሰው እዚህ ማንም የለም። እንግዲህ ሁላችንም በግል ነው የመጣ ነው። የሆነ ተቋም ስምም አልለጠፍንም። ስንነጋገርም እንደ ግለሰብ ነው። አንተም ስትመጣ እንደ ግል ነው የምንቀበልህ። የግል አስተያየት በዚህ ሁኔታ ላይ ምንድን ነው?
የኔ እምነትና የኔ መረዳት ማስቀምጠው ስለ ሀገር የተጻፉ ጉዳዮችን ይመለከተናል፣ ያገባናል። ስለ ሀገር ያገባናል፣ አይመለከተንም ብለን አንቀመጥም። ቴዎድሮስ ያመጣው በዘር ላይ ያነጣጠረ ያተኮረ ጉዳይ ከሆነ በሀገር ላይ የሚያመጣቸው ፈተናዎች ስላሉ አልቀበለውም እላለሁ። በሚኖርባት ሀገር ላይ ግን ቅጥሩ ፈርሷል ስል አስቴር ስለ ወገኖቿ ተቆርቋለች፣ ዶክተር ደረጀ ስለሚገደለው ህዝብ ይቆረቁረዋል። እዚህ አስቴር ችግር አለባት ማለት ነው። አርጤክስስ መንግስትን ቻሌንጅ ስታደርግ ቤተክርስቲያን ጠቅላይ ሚኒስትር ቻሌንጅ ማድረግ አለባት። ሰው ስለሌለ ዶክተር ደረጀ ሰውየው የዘፈነው ዘፈን ትክክል ነው ያለው። ፓስተሩም ሰጥ፣ ነቢዩም ሰጥ፣ ቄሱም ሰጥ፣ ሼኩም ሰጥ ብሎ ተደላድሎ እየኖረ ስለሆነ ሀገር አፍራሹ ዶክተር ደረጀ ሳይሆን ቤተ መንግስቱንም ሀገሩንም ህጋዊ ላይሰንስ ይዞ የተቀመጠ ጴንጤው ጭምር ነው ሀገር ያፈረሰው። ኦኬ ጨርሼ። እሺ፣ እናመሰግናለን ወንድማችን፣ እናመሰግናለን። ለሌላ ሰው እድል ሰጣለሁ። ሀሳባችንን ግን ግልጽ እናድርግ። ሀሳባችንን ተረዱ። እኛ ሀሳባችን መዝሙር ነው መዝሙር አይደለም ነው፣ መዝሙር ነው መዝሙር አይደለም ነው እንጂ የተለጠጠ የፖለቲካ ትንታኔ ውስጥ እንድንገባም ብዙ አያስፈልግም። ምክንያቱም ለዛ አልተሰበሰብንም፣ እውቀቱም ልምዱም የለንም። ይህንን ከፍተው ሀሳብ የሚቀበሉ ሰዎች ስላሉ እነሱ ጋር መነጋገር ትችላላችሁ። ግን እኛ ሀሳብን በመዝሙሩና በዘፈኑና በዶክተር ደረጀ ንግግር መሀል ያለውን ለማንሸራሸር ነው። እሺ